والله يحب الصابرين وما كان قولهم إلا أن قالوا ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت አገር ሙታለች ዳስ ጣልብለህ ለትውልድ አይነገር ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወሲያዬ ለወጣቶች እሱ ነው ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል ታሪክን ሲያጠኑ በሶስት እርከን አጠኑት የመጀመሪያው ሴሌክሽን ይሉታል መምረጥ ታሪክ ሁለተኛው ኦሚሽን ሌላውን ታሪክ መደበቅ ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል ታሪክን ሲያጠኑ በሶስት እርከን አጠኑት የመጀመሪያው ሴሌክሽን ይሉታል መምረጥ ታሪክ ሁለተኛው ኦሚሽን ሌላውን ታሪክ መደበቅ እንደ ድሮ አንዱን ደፍቆ የሚኖርበት ታሪክ አክትሟል ተቀብሯል አሁን ሁሉ ጋር አቅም አለ ሁሉ ጋር ቁጥር አለ ሁሉ ጋር ጉልበት አለ አሁን የሚነሳው ክፍተት አሁን የሚነሱ ግጭቶች እንደ ድሮ በቀላሉ እንደ ድሮ አንዱን ደፍቆ የሚኖርበት ታሪክ አክትሟል ተቀብሯል አሁን ሁሉ ጋር አቅም አለ ሁሉ ጋር ቁጥር አለ ሁሉ ጋር ጉልበት አለ አሁን የሚነሳው ክፍተት አሁን የሚነሱ ግጭቶች እንደ ድሮ በቀላሉ አገር ሙታለች ዳስ ጣልብለህ ለትውልድ አይነገር ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወሲያዬ ለወጣቶች እሱ ነው ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ ዳስ ጣልብለህ ለትውልድ አይነገር ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች አዝማሪዎች ናቸው የሚሉት ኢትዮጵያ ለኛ ቀልድ አይደለች ለሌላው ዘፈን ማሻሻጫ ነች ሌላው ስልጣን ማጽኛ ነው ለሌላው የፖለቲካ ካርድ መሳቢያ ነው ለኛ ግን የነብዩ አደራ ነች እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷርን ሰማለ ከመካ ተሰደዱ ወደ ዳስ ጣልብለህ ለትውልድ አይነገር ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች አዝማሪዎች ናቸው የሚሉት